የአምስት ሀገራት የከባድ መኪና ስታይሎች። አምስተኛ የብራዚል ከባድ መኪኖች በምታዩት መልኩ ከኋላ ከፍ ተደርገው ነው የሚሰሩት። የዚህ ምክንያቱ በብራዚል በጣም ከፍተኛ የተባለ የጭነት ስርቆት ስላለ ሌቦች ከኋላ ተንጠልጥለው እንዳይሰርቁ በሚል መኪኖቹ ከፍ ተደርገው ይሰራሉ። አራተኛ የአሜሪካ ከባድ መኪኖች በምታዩት መልኩ አፍንጫቸው ወጣ ያለ ነው። ኢንጂኑም ከተለመዱት የካቦቨር ትራኮች በተለየ ለብቻው ከፊት ለፊት ይቀመጣል። ከካቦቨር ትራኮችም በተሻለ ሴፍቲ እና ለሹፌሩም በጣም ሰፊ ቦታ አላቸው። ሶስተኛ የአውስትራሊያ ከባድ መኪኖች ደግሞ በምታዩት መልኩ ተሳቢው ቢያንስ እስከ 3 ሊሆን ይችላል። ሲበዛም ደግሞ እስከ 50 ሜትር የሚረዝሙ ተሳቢዎችን ይጎትታሉ። ሁለተኛ የፓኪስታን ከባድ መኪኖች ደግሞ በምታዩት መልኩ መኪናቸውን እንዲህ ነው የሚያሸበርቁት። ይህም ለአንድ መኪና በጣም ከፍተኛ የሚባል ዲኮሬሽን። አንደኛውን የከባድ መኪና ስታይል ከማየታችን በፊት ስመጥር የሆኑት የኢንጂንና የመኪና አምራቾች ጥራቱን ይመሰክሩለት። የመኪናችሁን ሞተርና ካምቢዮ በተሻለ ፐርፎርም እንዲያደርግ የሚያስችል የካቶል የሞተርና የትራንስሚሽን ዘይቶችን በመጠቀም መኪናዎትን በደንብ መንከባከብ ይችላሉ። አንደኛ በሀገራችን የከባድ መኪኖች ላይ ለየት ያለ ስታይል የምትሉት ነገር ካለ መልሳችሁን ኮሜንት ላይ ጻፉልን። ስለ መኪና ያለዎትን እውቀት ከፍ ማድረግ ከፈለጉ የካቶል ቤተሰብ ይሁኑ።